ጋር ሲሆን ይቀብጣል ይባላል መግቢያ ማውጫህን ሳየው ስተፋጫነቃለሁ ዛሬ ተለይታብኛለች በነገራችን ላይ ጋይስ የምሬ ነው ዛሬ ተለይታብኛለች በነገራችን ላይ እኔም ስጦታ ይዤልሽ መጥቻለሁ ረባከ ኦ ማይ ጉድነስ ባከነም ዘመኔ ስኖር ካንተ ጋራ ስኖር ካንተ ጋራ ያዝልቅላችሁ ያውኛ ሱና እንግዲህ ምን እንዳለ እናገባችኋለን እያንዳንዳችሁ ወተከሰው ተራ ነገን እንዳልፈራ والله በጣም ጭንኩ ነው ባለ እኮ ምን ላርገሽ ዋሽ ባለ ራሙ ስለስተኝ ሰጠኝ አይደለ ፖርቴል ገባ እና ቤተሰብ አህሙ ስጦታ አምጥቼልሻለሁ ብሎ የባሰ ፕራንክ አረጋት አሞት ምናምን ነገር እንግዲህ ፋኪ ቀመማ መታለች ማለት ነው በጣም ነው ደስ የሚሉት ባይዘው እንግዲህ ተጋቡ ያው የኛ ስራ እናንተን ማጋባቱ ነዋል ተጋቡ ውለዱ ወልዳችሁ ሳሙ አትለቃቀሱብን እንጂ ተጋቡ ማለት አንዳንድ ሰዎች ደግሞ በፊት የተነሳችውን ፎቶ ከነማን ከነ 5 ባላላት እያላችሁ ያመጣችሁ ምትለጣጥቁት ኤክስኩዝ ሚ ዌር አር ዩ ጎ እንዴ ጋይስ ምን ሆናችሁ ነው ምንም ቢሆን እኮ እየሄደ ነው ወዳሜኛ ነን እንጂ ምስኪኖች የመዳም ቅሞች ሁሌ ማሽቃበጥ እንግዲህ አላህ ኸይሩን ያምጣልን የምር አሳዛኞች እኮ ነን አይ ወይኔ ለዘማን ዘንድሮ እንግዲህ አህሙና ፋኪ ያው ሰው ከሚወደው ጋር ነው የሚቀጣው ብሎ ፍቅሩን ተቀብለዋለች ማለት ነው እንግዲህ ሰሞኑ አዳዲስ ጥንዶች የመጡ ነው ያውኛ የመዳም ቅመሞች እንደሚታወቀው ሁሉንም እናጣን ምዳለን ከዛ ሲለን እናለያያለን ከዛ ሲለን አረገዙ በቃኛ ለነሱ መፍትሄያቸው ነን እነሱ አያውቁንም እንጂ አያውቁንም ለካ አያውቁንም እንጂ የመዳም ቅመሞች ብዙ ነገሮችን አቧራም እናስነሳለን አቧራም እናስቆማለን ማለት ነውና በጣም ነው ደስ የሚሉት ያዝልቅላችሁ እንግዲህ አንዳንድ ሰዎች ማለት ነው አንዳንድ ሰዎች ሰው ሲዋደድ ምትቀን የምትሉ እንዴ ኩስኩዝ ሚ who are you where are you go guys السلام عليكم ورحمة الله وبركاته ودنا يتكبراችሁ ውድ ቻናሌ ቤተሰቦች ሰላም እንዴት ናችሁ በየላችሁበት የረበና ሰላም በእናንተ ላይ ይሁን ከብዙ መጥፋት ከብዙ ቆይታ በኋላ እንግዲህ በቪዲዮ መጥቻለሁ ባይዘው ቦታ መልመረጥኩም የተቀመጥኩበትም ከኋላዬም የታጠበ ልብስ አለ ምናምን የምትል ሰዎች I don't care ስለዚህ ነው ያለው የሰው ቤት ነው የመዳም ቅመም ነኝ ስለዚህ ቦታ ማርጬ ቪዲዮ አልሰራም ዋይፋይ ምስ አይደለም አታፈምሱኝ እኔ ለምን ቦታ እየመረጥክ ስራ ኤኒዌይስ ለማንኛቸውም ማለት ነው እንግዲህ ለቻናሌ አዲስ ከሆናችሁ ሼር ላይክ አድርጉልኝ ሰብስክራይብ አድርጉኝ አበረታቱኝ ፕሊዝ ጋይስ ሶዛት እና አህሙና ፋኪ በጣም እንትን እያሉ ነው ሰሞኑ ማሻአላህ ያዝልቅላቸው ግን ንካብታስሩ ጥሩ ነበረ ማለት ነው እና አንዳንድ ሰዎች ሰው ሲዋደድ የጀርባ ቅማል የምትሆኑት ኩስኩዝሚ ዋይ አር ዩ ክሬዚ እንዴ ምን ሆናችሁ ነው የበፊት ከአህሙ ተጣሉበት ጊዜ ከነ ኢብሮ ከነ ምን የተነሳችውን ፎቶ እያመጣችሁ አንዴ እንዲህ ታረጋላችሁ አንዴ እንዲህ ታረጋላችሁ አንዴ እንዲህ ታረጋላችሁ ኩስኩዝሚ እንዴ ተዋት ላይፋን ተቋጭበት ነው ተቀጭበት ነው የሚባለው እና ያው ኖ ፕሮብሌም ለማርኛው ስላላባቴ እናቴ እና ለማንኛውም እናንተ ለምን የጀርባ ቅማል ትሆናላችሁ በሰው ልጅ ላይ ማለት ነው ማንንም ከፈለገው ጋር መኖር መሆን ይችላል እና አትሳደቡ አሁን ደግሞ በጣም ነው የሚያምሩት አህሙና ፋኪ የምሬ ነው ብላችሁ ያው ባልና ሚስት ከአንድ ወንዝ ቀዳሉ ነው ምንድነው የሚባለው እና ደግሞ ድስት ግጣሙን አያጣም ይላል እና ደስ ይላሉ ሁለቱም ነው የሚመጣጣሉ ይመስላሉ አህሙም ባይዘው ጥሩ ሰው ነው እሷም ከዚህ በፊት ያሳለፈችው ነገር ስላለ ትምህርት ይሆናታል ማለት ነው እና የመዳም ቅመሞች እናንተንም ከስደት መልስ ደስተኛ ሆናችሁ ፋፋሽ ብላችሁ የምትኖሩበትን ትዳር አላህ ይስጣችሁ ማለት ነው ስለዚህ እንደዚህ ዝምበቱ የወርጎ ዝምበቱ ጥልቅ እስቲ እና ትክክል ምን ሆናችሁ ነው ግን እዛም ትክክል እዚህም ትክክል አይ ወራ አስተግፍሩላህ العظيم
እና ፋኪና አህሙ በቅርቡ ሰርፕራይዝ አለን። ያው ይጋባሉ፣ ይወልዳሉ። ያልወጡ ብዙ ምስጥሮች አሉ፣ ይወጣሉ ማለት ነው። እና አንዳንድ ሰዎች የቅናት መንፈስ የተወጋ ይሆን በየቦታው የሚታሽቃብጡ እዛም ትክክል እዚህም ትክክል። ደግሞ ፋኪን 5 ወንድ ያጣምራችሁ ብታመጧት ውሻዲ ላይፍ ኢዝ ሾርት ጀስት ሪላክስ አባቴ። እና እንትን አትበሉ፣ የምር አበረታቱ በቃ። እና ያጣመራቸው ታምጧት ዱዓ አድርጉላቸው አላህ ሐላል እንዲያረጋቸው ማለት ነው። ያው ያለ ኒካ አትነካካ ነው። ሚዲያው ላይ ደግሞ ኖርማል ሆነዋል። እንግዲህ አዳዲሶች እየመጡልን ነው፣ እያበረታታን እነሱንም 100 ሺህ እያስገባን እንዲጣመሩ። ፋኪና አህሙ ደግሞ ሰርጋቸው ሳኡዲ ነው የሚሆነው። እንግዲህ ያው ሽሩ ጉድ እያልን እንቀበላቸዋለን፣ እንደግስላቸዋለን። ደግሞ እኛ የመዳም ቅመሞች ምን ችግር አለው? እንደግሳለን፣ ድል ባለ ሰርግ እንድራቸዋለን። እናንተ ብቻ በርቱ፣ አታለቃቅሱብን። እንዲፈገግፋ ብላችሁ ኑልን፣ እኛ አለን፣ እንድራቸዋለን። የመዳም ቅመሞች ለማን ነው ምንለፋው? የታባቱ እናንተን እንኳን እናስደስት እንጂ። እና ችግር የለውም፣ እኛ አለንላችሁ። እኛ ቆመን እንሄድ፣ እኛ ጉልበታችን ይበረታ እንጂ እንድራቸዋለን። ድል ባለ ሰርግ ማለት ነው። መካ ትመጣላችሁ፣ ኡምራና ሀጅ ታደርጋላችሁ፣ ከዛ ትዳራላችሁ። አባቴ እናቴ የሌለ ሰርግ ነው እንደግሰው ማለት ነው። እና እኔን ማበረታቱኝ ብቻ። እኔ ከእናንተ የምፈልገው ሰብስክራይብ እያደረጋችሁ ቪዲዮ እንዲታይ ሼር አድርጉልኝ። በጣም ስለጠፋው ቻናሌ በጣም ወጥቋል ማለት ነው። ምንም እየሄደ አይደለም። ወገን ለወገን ደራሽ ነው። ስንት የወደቀን አንስተናል። እኔንም አንሱኝ ማለት ነው። እኔ ብር አልፈልግም። ቤትም ግዙልኝ አልልም፣ አልጋም ግዙልኝ አልልም። ሰብስክራይብ ብቻ በስልካችሁ አድርጉኝ። እና ቻናሌን ለወዳጅ ዘመዳችሁ ሼር እያደረጋችሁ አባራታቱኝ ማለት ነው። ሁላችሁንም ወዳችኋለሁ። በያላችሁበት የጀሊሉ ሰላም እዝነት ራዲየት በረከት ርህራሄ አይለያችሁ እያልኩ እንግዲህ ቪዲዮዬን ማገባደጃ ደርሻለሁ ማለት ነው። በዚህ ይሰናበታችኋለሁ። ሁላችሁንም አመሰግናለሁ። አፍ በሉኝ ካጠፋው ይቅርታ። ያው ከሰው ልጅ ስህተት ከብረት ዝገት አይጠፋም። ሰሞኑ ብዙ አቧራዎች የተነሱ ነው። ዱባዮች፣ ሳውዲዎች እንግዲህ ያለ ሀይሩን ይምረጥልን ማለት ነው። የመዳም ቅመሞች የመጨረሻ ምን ነበር የሚባለው? የማታ እንጀራ ይስጣችሁ፣ ሀሳባችሁ ይሳካ፣ ህልማችሁ እውን ይሁን፣ አላህ ባሰባችሁት ያደርሳችሁ ማለት ነው። ወጥቶ ከመቅረት ከድንገተኛ አደጋ አላህ ይጠብቃችሁ፣ ይጠብቀን። ባሰብነው ደርሰን ለሀገራችን አላህ ያብቃን። የምንወደውን አላህ ይስጠን፣ ከምንወደው ጋር አላህ ያኑረን ማለት ነው። በያላችሁበት ጀሊሉ ይጠብቃችሁ፣ ህልማችሁን ያሳካላችሁ። እንግዲህ በቀጣይ እስከምንገናኝ የሱ ሰላም እዝነት የረበና ሰላም ነው ያልኩት። ምናልባት የሱ ስለ የኢየሱስ ያልኩ ይመስላችኋል። የአላህ ሰላም እዝነት ራዲየት አይለያችሁ። ባላችሁበት አላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ